በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ መቃይልማ መቃፍረ ቁልቁሉ ዋቀቶኮቲን ኔ አመና አሜን። ከላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። ክቡር አባታችን ቆሞስ መልአክ አባ ክንፈ ሚካኤል የዚህ የገናናው የታላቁ ደብር አስተዳዳሪ፣ አባቶች ካህናት፣ ወንድሞች ዲያቆናት፣ አባቶች፣ እናቶች፣ ወጣቶች፣ ሕፃናት ሁላችሁም እንደምን አደራችሁ? አይሰማም እንደምን ቆያችሁ? እግዚአብሔር አምላካችን በምሕረቱ በቸርነቱ ለዚህች ዕለት ለዚህች ቀን ለዚህች ሰዓት ላደረሰን የቅዱሳን የአባቶቻችን አምላክ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነና ከፍ ከፍ ያለ ይሆንልን። እንኳን ለእናታችን ለቅድስት አርሴማ ወርኃዊ የመታሰቢያ በዓል ለዕለተ ሰንበት ለሌሎችም ቅዱሳን በዓላት በሰላም አደረሳችሁ አደረሰን። የቅዱሳን በረከት የእመቤታችን አማላጅነት የመላእክቶቹ ጥበቃና ምልጃ የእመቤታችን የቅድስት ድንግል ማርያም አማላጅነት ከሁላችን ጋር ይሁን። እንኳን አደረሳችሁ። አመስግኑ እስቲ። እስቲ ድገሙት። ነገሩ በሶስት ጽናይና ሰልሶች ዛሬ እግዚአብሔር አምላካችን ያስተምረናል። እግዚአብሔር አምላካችን ይመክረናል። እግዚአብሔር ያልተናገረበት ጊዜ፣ እግዚአብሔር ያላስተማረበት ወቅት የለም። እኛ ሳንሰማን ቀርተን እንጂ ሳናስተውል ቀርተን እንጂ እግዚአብሔር ሁሌም ይናገራል። እግዚአብሔር ሁሌም ያስተምራል። አሁን ይመክራቸው የነበረ ያስተምራቸው የነበረውን ጥበብ እውቀቱን ምስጢሩን እንዲገልጽልን ቅዱስ ፈቃዱ ይሁንልን። ከላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ይላል። የዚህ ትምህርት መሰረታዊ ዓላማ ከቅድስት ሀገር ኢየሩሳሌም እንዳንወጣ የሚያመላክተን ቃል ነው። በወቅቱ የነበረች ኢየሩሳሌም የትኛዋ ኢየሩሳሌም ናት? የዛሬዋ ኢየሩሳሌምስ የትኛዋ ኢየሩሳሌም ናት? በዚህ ቃል ዛሬ ቅድስት የተባለችው ኢየሩሳሌም ለቀን እንዳንወጣ የሚያስጠነቅቀን ቃል ነው። ጉያ ከላ ዋቀዮን በርሲሳዳ ዋቀዮን ጎሳዳ ነምኒ ቤካሚቲ ጉባኤ ራቲ ኢየሩሳሌም ራቲ ሁላ አንጋ አርገተንች መጋላ ኢየሩሳሌምን ቱራ ጀላ። እስቲ ሁላችሁን ድምፃችሁን ከፍ ታደርጉና ከኔ ጋር ለመሆናችሁ ለማረጋገጥ ከላይ በሉት። እስቲ ሁላችሁ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። ጉባኤ ራቲ ሁምና አማርገተንች መጋላ ኢየሩሳሌሚ ሄንበይና። እግዚአብሔር አምላካችን ከሁላችን ጋር ይሁን። ጀችኩን ጀቸወቴ ገኖላ እንደነገርኳችሁ አትውጡ ከተባልን አለመውጣት ነው። አታድርጉ የተባለውን ነገር አለማድረግ ነው። ብዙ ጊዜ የሚቀናን አድርጉ የተባለውን ሳይሆን አታድርጉ የተባለውን ነገር ነው የምናደርገው። ከአዳም ተነስተን ብዙ ሰዎች ብዙ አባቶች መልካምን ከማድረግ ፋንታ ክፉን
ይገርማል። እኛንም ዛሬ እያስቸገረን ያለው ነገር ይህ ነው። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ቃል 12 ለነበሩት አንዱ በገዛ ፍቃዱ ከዛ ቁጥር ከተቀነሰው ለ11 ይህንን ቃል ነገራቸው። እነዚህን ቃላት ሰሞኑን መቼም የምንኖረው ቤተክርስቲያን አካባቢ ነው። ሁሌ እንመላለሳለን፣ ሁሌ እንሰማለን። ባለፈው ቤተክርስቲያናችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ዕርገትን በደማቅ አከባበር አክብራለች። ሐሙስ የጌታችን የመድኃኒታችን የኢየሱስ ክርስቶስ ዕርገትን ያከበርነው ያ ቃል ዛሬም ይደገማል። ይቺ ሳምንት የዕርገቱ መታሰቢያ ሐሙስ ታቦተ ኢየሱስ የነበረባቸው ቦታዎች በደባል ደግሞ አንዳንድ ቦታ ገብቶ የነበረው ቦታ ይህ በዓል በደማቅ አከባበር ይከበር ነበር። በየዓመቱ ፋሲካን ካከበርን በኋላ በአርባው ቀን የሚገኝ ዕርገትን በዓል ነው የምናከብረው። የወንድማ ጎታን ኬኛ ኩርቺ ኬኛ ኢየሱስ ክርስቶስ ዱኤ ኤርገዱ አሜሪካን ወደላፈ ጉያ ፍርተመፋ አያኒ ከበጀሙ አያና ኦልቦው የክሪሞ ዕርገት ይጀለማ። ይገርማችኋል፣ ይህንን ቃል ቅዱስ ዳዊት ቀድሞ ተናግሮ ነበር። አርገ እግዚአብሔር በይባል ብሎ እግዚአብሔር በእልልታ እግዚአብሔር በመለከት ድምፅ ወደ ሰማይ አረገ ብለው ቅዱስ ዳዊት ተናግሯል። ደጋግ አባቶቻችን የተናገሩት ትንቢት አይቀርም፣ ይፈጸማል ወቅቱን ጠብቆ። ይህ ቃል የሰው ቃል አይደለም። ይህ ቃል የሰዎች ቃል አይደለም። ሰው የተናገረውን ቃል ሊፈጽምም ሊጠብቅም ላይጠብቅም ይችላል። የእሱ ቃል ግን ቀኑንና ወቅቱን ጊዜውና ሰዓቱን ጠብቆ ይከናወናል። ነቢያት የሚተነበዩትን ቃል በወቅቱ ለማድረግ ባይችሉም ለማየት ባይበቁም እንግዲህ ጊዜ ሰጣቸው ይመለከቱ ነበር። ቅዱስ ዳዊት የጌታን ዕርገት ቀድሞ ይህንን ቃል ተናግሯል። እግዚአብሔር በእልልታ እግዚአብሔር በመለከት ድምፅ አምላክ በእልልታ እግዚአብሔር በመለከት ድምፅ ወደ ሰማይ አረገ ነው ያለው። ዕርገት ብለን የምናከብረው በዓላችን ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀን እኛ በመብላት በመዝናናት ዘመድ አዝማድን በመጠየቅ ያሳለፍነው በዓል እሱ ግን ከብሉይም ከአዲስም ምስራትን እየገለጸ እያጣቀሰ ያሰበናቸው ነበር። 40 ጊዜ እየታያቸው አልጸዳ ያለውን ልባቸውን እያጸና በጥርጣሬ በክፍል የተሞላ ልባቸውን እያጸና ያስተምራቸው ነበር። 40 ቀን በትምህርት ነበር ያለፈው። 40 ቀን በጥያቄ መልስ ነበር ያለፈው። በከፊል ፊት ለፊታቸው የሚጠብቃቸው ሰፋ ያለ አገልግሎት ነበር። ያ አስቸጋሪውን አገልግሎት ለማለፍ ለአገልግሎቱ ለመጽናት እጆች እንዲሆኑ መጀመሪያ ይቺ 40 ቀን ለእነሱ መለማመጃ የእነሱ ማሰማሪያ ወቅታቸው ነበረች። ጋጎብ ታሪኬ ንቆሪቺ ኬኛ ኢየሱስ ክርስቶስ ዱኤ ኤርገዱ አሜሪካን ወዳ ጉያ ፍርተማፍ ዱከቦ ተሳ በርቶ ተሳ ድርበቹናን በርሲሱናን ጎሱናን ጀጀቤሱናን ደበርስ ጉያ ፍርተበከና ኑቲ ፍረኬኛ ጋፈቹናን ማቲ ኬኛ ደንደ ጋፈቹናን የሮ ከና የሮ ሶማዋልን ታኔፍ
ዋንቀም ለሁንዱማ ወለፍሬኛቹራ ጉያ ፍርተመከረ ደበርስ የጅራ እንገሩ ጉያ ፍርተመከና በርኖታቲን ጎሳቲን ዱቢሳ በርሲሱናን ቱሬራ ጀዳ እንግዲህ ወደ ቃሉ ስንመለስ ዛሬ መነሻ ያደረግነው የቤተ ክርስቲያናችን መጽሐፍ ቅዱሳዊ ትምህርት ነውና በዚህ በሉቃስ ወንጌል ምዕራፍ 24 ከቁጥር 49 ላይ በሐዋርያት ሥራ ምዕራፍ 1 ቁጥር 1 ላይ በመዝሙረ ዳዊት ምዕራፍ 47 ቁጥር 5 ላይ እኚህ ሶስቱ ስለ ዕርገት የሚያወሩ ናቸው። ሌሎችም አሉ። ሶስቱን እንግዲህ ዛሬ ዕርገት ምንድነው? በዚህ ቃል እሱ ያስተላለፈው ትልቅ መልእክት ምንድነው የሚለውን ልንመለከት ያስፈልጋል። ትልቁ ነገር በዓላቱን ማክበራችን ሳይሆን ከበዓላት የምናገኛቸው ትርፉን ወይም ደግሞ በረከቱ ነው የምንመለከተው። እሱ ያደረጋቸው በዓላት እሱ ያከበራቸው በዓላት ለእኛ እንዲሆኑ ለበረከት እንዲሆኑን ዛሬ የእናታችን የቅድስት አርሴማን በዓልን የምናከብረው በመጀመሪያ እሱ ያከበረው ነው። እውነት ነው ሐሰት ነው? ማን ያከበራት? የማንን በዓል ነው ዛሬ የምታከብሩት? የማንን ሰንበት ነው የምታከብሩት? ቅድስት አርሴማ ስንል አንድ ነገር ትዝ ይላል። የእሷ አስገኚ አንድ አምላክ እንዳለ ማመን ግድ ይላል አይደለ? ድንግል ማርያም ስንል የድንግል ማርያም አስገኚ አምላኳ እኮ እግዚአብሔር መሆኑን መዘንጋት የለብንም። ቅዱሳን ሰማዕታት ስንላቸው የእነሱ አስገኚ እግዚአብሔር መሆኑን ልንገነዘብ ይገባናል። አሁን እነዚህ ቅዱሳን ሰማዕታት መላእክቶች የምንላቸው ከአምላካችን ከእግዚአብሔር ነጥለን አናያቸውምና ለምን ቢባል የክብር ሁሉ ባለቤት ማን ነው? ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የክብር ሁሉ ባለቤት ማን ነው? እስቲ አመስግኑታ። የክብር ሁሉ ባለቤት አዎ፣ ምስጋና ለእሱ ይገባዋል። ድገሙት። አሁንም አያልቅበትም። ኧረ ሦስቱና በሁለት አይሆንም። አዎ፣ ለዛ ነው ቤተ ክርስቲያናችን የእነሱን የቅዱሳን የሰማዕታትን በዓል አልፎ ተርፎ ደግሞ የባለቤቱን ደግሞ ከዚህ በበለጠ የምናከብር ነው። ሁሉም ለየደረጃው ሊከበር ይገባል። እንግዲህ ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ ባለፈው እንዳየነው ዛሬ አባቶቻችንም ስለ ዕርገት መልሰው ያስተምሩ ነበር። በሥርዓተ ቅዳሴ በውስጥ ስንሰማ እንደነበረው እስቲ በዚህ በሉቃስ ምዕራፍ 24 እንግዲህ ሉቃስ የመጨረሻው ምዕራፍ 24 ቁጥር ነው ያለው እስከ 50 አካባቢ ቁጥር ነው ያለውና መጨረሻ ላይ በዚህ ችለት እንግዲህ እንደነገርኳችሁ ጌታ ለ40 ቀን እየታዩአቸው እያስተማራቸው ቃሉን እየመገባቸው ከነሱ ጋር ቆይቷል። ለስንት ቀን ብያቸዋለሁ? ጉያሜ ቃፍ ጉያ አፍርተመ በርሲሴ ጉርሴ ጀጀቤሴ ዋንዱማ ጎፍታን ኬኝ ቆልጭ ኬኝ ኢየሱስ ክርስቶስ ራወት በዚህች ዕለት በዚህች በዓል ላይ አንድ የማስጠንቀቂያውን ቃል ይዞ መጣ። ከዚህ በኋላ አንዳንድ ነገሮችን እርስ በርስ እነሱም ይነጋገሩ ስለነበረ ከእናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈውን ሁሉ ይፈጸም ዘንድ ይገባል ብዬ ነገርኳችሁ። ቃሌ ይህ ነው አላቸው። ከእናንተ ጋር በነበርኩበት ሰዓት በማስተምርበት ሰዓት በሙሴ የተነገረው ቃል በሙሴ ሲነገር የነበረው ቃል ይህ ነው ብዬ ነገርኳቸው ብለው ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ቃል ነገራቸው። እንግዲህ ምንድነው ያላቸው? ንስሐ ኃጢአት ስርየትም ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲህ ተጽፏል። እናንተ ለዚህ ደግሞ ምስክሮች ናችሁ ነው ያላቸው። ንስሐ ከአሕዛብ አገር እስከ ኢየሩሳሌም ይሰበካል ብሎ ከነገራቸው በኋላ እናንተ ደግሞ
ደግሞ ለዚህ ምስክሮቼ ትሆናላችሁ። እናንተ ለዚህ ምስክሮቼ ናችሁ። እኔም የአባቴን የሰጠውን ተስፋ እልክላችኋለሁ። እናንተ ግን ከላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ይላል። መቆየት ዋጋ ያሰጣል። አሁን ሲተርቱ ምንድን ነው የሚሉት? ቸኮል ጅብ ምን ይነክሳል የሚሉት? ቀንድን ይነክሳል የሚሉት። በቃ አትውጡ ከኢየሩሳሌም፣ ይህችን ቅድስት ሀገር ኢየሩሳሌምን ለቃችሁ ከዚህ አትውጡ አላቸው ጌታችን መድኃኒታችን ኢየሱስ ክርስቶስ። ምን ያገኙ ይሆን? አንዳንድ ሰው የሆነ ነገር ሊያደርግ ሲፈልግ ቆይ እዚህ ቆየኝ ይላል። ቆይ እዚህ ቆይኝና ተመልሼ እመጣለሁ ይላል። ይህች ቃል ለጥሩ ነገርም ለክፋትም ጥሩ ነች። አንዳንዱ እኛን ውጭ አቁሞ ቆይ እዚህ ቆየኝ ይላል። ወይ ዳቦ ይዞ ይመጣል፣ ወይ ዱላን ይዞ ይመጣል። ከአንዱ አንዱ ነው እንግዲህ ልቡን ያራራልን። አንዳንዱ ለክፋት ቆይ እዚህ ቆይ የሚላል፣ እሱ ግን ለመልካም ነገር ነው። አትውጡ ነው። መስገና ተለካና ያገልግል አድሮታቸው ሁኔታ ገና ነው። እንደነገርኳችሁ ብዙ ነገር ይጠበቅባቸዋል። አንደኛ ኢየሩሳሌምን ለቆ ከወጡ ሰላምን አያገኙም። ኢየሩሳሌም ማለት የሰላም ከተማ ማለት ነው። በዛን ጊዜ የነበረች ኢየሩሳሌም ለነሱ የነበሩባት ቦታ ኢየሩሳሌም ስትሆን ይህ ቃል ለእኛ ዛሬ ይጠቅማልና ለእኛም ማስጠንቀቂያ ነው። ከዚህ እንዳንወጣ ከቅድስት ሀገር ከኢየሩሳሌም ከቅድስት ቤተ ክርስቲያን እንዳንወጣ፣ ከቤተ ክርስቲያን ስርዓት እንዳንወጣ፣ ዶግማዋን ቀኖናዋን ትውፊቷን እያየን እየጠየቅን እየተማማርን ንስሐ እየገባን እንድንኖር ነው። ያለው እኮ አትውጡ የተባለው እምነታችሁን ጥላችሁ ሃይማኖታችሁን ክዳችሁ አትሂዱ ስል ለእኛ ዛሬ ላለን ሰዎች ላለን ክርስቲያኖች በዚህ ዘመን ለተነሳነው ክርስቲያኖች የቤተ ክርስቲያን ትውፊት ዶግማ ቀኖና እነዚህ ሶስቱን ሕግጋትን መጠበቅ አቅቶናል። አፍራሹ በዝቷል፣ ሕግ አውጪው በዝቷል። ቤተ ክርስቲያን በየአቅጣጫው ሁሉም ጠላት እየሆነባት ነው። እንደኔና እንደናንተ መስቀል ያዘን ተመልሶ ለትዕግስት ይወጋታል። መቼም ቢሆን የቤተ ክርስቲያን ሕልውና በአደጋ ላይ የሚጥል ቀኖናዋን ዶግማዋን የሚጥስ ማንንም አካል አንታገስም። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። አሳልፈን ለሌላ አንሰጥም፣ አንወጣም፣ ክራችንን አንበጥስም፣ ተዋሕዶን አንክዳትም። ለምን ቢባል ይሄ እኮ ነው ዛሬ መልእክቱ ለእኛ ያስፈለገው። የእነ ሐዋርያት አትውጡ ተብሏል። ከዚህ ቀደም ስለ ጥምቀት ቅዱስ ዮሐንስ በውኃ ያጠምቃቸው የነበረውን ጥምቀት ካነሳ በኋላ እናንተ ግን ከጥቂት ጊዜ በኋላ በመንፈስ ትጠመቃላችሁ ነው ያለው። ያ ነው ተስፋው። ተስፋው ይህ ነው። ያስደስታል። መቆየት እኮ ዋጋ ያሰጣል። መቸኮል ግን ጥሩ አይደለም። ከጥቂት ቀን በኋላ ምን ትቀበላላችሁ? በመንፈስ ትጠመቃላችሁ። ቆዩ ነው ያላችሁ። ተስፋ ያለው ቃል ነው። በዚህ ተስፋ ነው መኖር ያለብን። ዛሬ ባይሳካም፣ ዛሬ ባይሞላ፣ ዛሬ ብኖረንም ባይኖረንም፣ ዛሬ በስጋ ብንታመምም ባንታመምም ቅድስት ኢየሩሳሌምን ለቀን ካልወጣን ምንም አይጎልብንም። በስጋ ቢጎልብን በነፍስ አይጎልብንም። ከኔ ጋር ናችሁ አይደል? ነባባየ ከረክስ ሰገነዳ ነባባየ ብረት ረኮ ጉዳ ከንታይ ይሰከነዳ ሚጀቹን ይስለንዳ ፎሊን ቆለሙ ለንዴ ፎሊን ብየከና ብየቁልቁሉ ከረገዲስኔ በውህን ቀም ከስማ ከበጀመና መንታ ደበርሴ ወረካኔ ፍላን ሴሮተ መና መንታ ዶግማ ቀኖና ፊቱ ፊት ወረጀለ መንከለ ወረዲገን ኤኝ መፋለሌ ጨልስ ይወልላሉ። ደበርሴ ከበጀመና መንታ ኦርማ
ለማፍላል ለቤተክርስቲያን ዘብ ልንቆም ያስፈልጋል። ቤተክርስቲያን የሁላችንም እና አሃት ብለን ሁሌ የምንጸልይባት ስለሆነች ችግራችንን መከራችንን ማንኛውም ነገር ለሷ ብቻ ነው የምናማክረው። በምስጢር የምንናገረው ለሰው የማንናገራቸው ብዙ ምስጢሮች አሉ። ነሞታቲ እጭት ባየ ሂመን ባየ እችና ሰው ቢሰማ ተመልሶ ይስቅብናል፣ ያስቅብናል። ቅድስት እናታችን ግን ሰምታ ዝም ነው። ከሱ ልንማር ያስፈልጋል። ጌታዬ እንዲሆንኩ በዚህ ወጣ እንዲተበደልኩ ዝም ነው ሰምቶ ዝምታው ለመልካም ነው። አንዳንድ ሰው ችግራችንን ከነገርነው በኋላ ይሰማና ዝም ይላል። ለምን? መልስ ስለሚጠፋው ችግራችን ከባድ ስለሆነ። እግዚአብሔር አሁን ዝም ብሏል፣ ጸጥ ብሏል። ለምን ይመስላችኋል? ምልክቶቹን ግን እያየን ያለ ዋቀዮ በርጫሊሲ ያማ ማሊ ጨሊሲ ያጨሊሱ ዋቀዮ ማልፊ ይልፋ ድሮ አሁን በሰኔ ወቅት እንዲዚህ አሁን እርሻ አሁን እንደምትመለከቱት አይደለም። ዘካሩ ዞር ብላችሁ ጀርባችሁ የምትመለከቱ ሰኔ ድሮ እኮ ሳር በሳር እህል በእህል በቆሎ በቆሎ ማሽላ በማሽላ እኮ ኑሮ ዛሬ በየእርምጃው 5 እጥፍ ድርብ እየጨመረ ነው ያለው። እግዚአብሔር ይሁን እንጂ ምን ዋጋ አለ? ለሱ ብቻ መናገር ነው ይነኩት። ማንም ሰው የተነሳውን ማይረድ ማስታገስ የሚችል ማንም የለም። ይሄ ሰራዊት ብዛት እኮ እኛን አድነንም። ንጉስ በሰራዊቱ ብዛት ምን አይሆንም። ፖለቲካ አይደለ፣ ወንጌል እኮ ነው እየሰበኩ ያለው። ጸልዩ ልንጸልይ ይገባል ባካችሁ። ስለዚህ ቆዩ ያላቸው እንቆይ ክርስቲያኖች እሱን ጸንቶ የጠበቀው በትዕግስቱን ለሚጠብቀው ለጸሎት ተግቶ ለሚጠብቀው እሱ ያከናውናል። ቢዘገይም የሚቀርብ የለም ተባለው በማቆም ላይ ቢዘገይም የሚቀርብ የለም። ሩጫው ፍልጫው ግልምጫው ሁሉም ነገር ያልፋል። ቤተክርስቲያን መቼም ትቀጥላለች። ያው በነገስታትም በዘመነ ሰማዕታትም በዘመነ ሐዋርያትም የነበረች ቤተክርስቲያን ብዙ መከራ ካሳለፈች በኋላ ዛሬም ቤተክርስቲያን አለች። ምናልባት ይጠፋ የሚሆን እነዚህ ቁሳዊ ነገሮች መገልገያዎቹ ለጊዜ ሊጠፉ ይችላሉ። የሚጠፋው እኮ ንብረት እንጂ ቤተክርስቲያን አይደለም። አንዳንድ ቦታ ላይ ቤተክርስቲያንን ሲያቃጥሉ በቃ እንደው ተዋህዶ የተቃጠለች የሚመስላቸው ሰዎች አሉ። ለዚህ ሰዎች እኮ ሞኞች ናቸው። የሚያቃጥሉት እኮ ህንፃውን እንጂ እኮ ሃይማኖቱን አይደለም። አይደለም አንድ ሰው ቢኖር አንድ ሰው ቢቀር ቤተክርስቲያን መቼም ቢሆን ሁሌ ትኖራለች። ይህንን ተስፋ ልኖራችሁ የሚገባው ኑሮም አያሳስባችሁ። ቆዩና እንጂ አትቸኩሉ። የእግዚአብሔርን ተአምር እዩ፣ እናንተ ግን ጸልዩ። ከዚህ በኋላ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደነገርኳችሁ በመለከት ድምፅ ወደ ሰማይ ከፍ ከፍ እያለ በመላእክት ድምፅ በመለከት እያደረገ ወደ ሰማይ ሲወጣ በዚህ በሐዋርያት ሥራ ምዕራፍ 1 ቁጥር 1 ላይ ብንመለከት የገሊላ ሰዎች ትኩር ብለው ይመለከቱ ነበር ይላል። በዛው ስፍራ ደግሞ ነጫጭ ልብስ የለበሱ 2 ሰዎች ነበሩ ይላል። አንዳንድ ሰዎች ምላቸዋል መላእክቶች ናቸው። ጌታችን ሞት እንድነሱ ከተነሳ በ3ኛው ቀን ማርያም መግደላዊት መቃብርን ለመመልከት እንደ አይሁድ ሥራ ሲሄዱ 2 ሰዎች ነጫጭ ልብስ የለበሱ ሰዎች ነበሩ። እነሱ መላእክት ናቸው። ሰው ናቸው። አንዳንዴ ያው ገብርኤል ማለት ነው። ምን ማለት ነው ገብርኤል ማለት? እግዚኦ ገብርኤል አይደል? ሰውና አምላክ ነው። አዎ መላእክትና ሰው ሁሌ የማይለያዩ ናቸው። ለዛ እኮ ነው እግዚኦ ገብርኤል ወይም ደግሞ ሰውና አምላክ ተባሉ። ከዚህ በኋላ እነዚህ ሰዎችን ትኩር ብለው ወደ ሰማይ እያዩ ይመለከቱ የነበሩትን ነገር ይህንን ቃል ይናገሩ ነበር። አሁን እግዚአብሔር ወደ ሰማይ ሲወጣ እንደተመለከታችሁ እንዲሁ ደግሞ ተመልሶ ይመጣል ነው። ተመልሶ ይመጣል በግርማ መለኮቱ
እንደሚመጣ ጌታችን መድኃኒታችን ኢየሱስ ክርስቶስ ከዚህ በኋላ ለፍርድ እንደሚመጣ ይህንን ቃልም በዚህች ዕለት ይህንን መልእክት አስተላልፏል። የሚገርማችሁ ይህ ቃል ከኢየሩሳሌም ለቃችሁ አትውጡ የተባለበት ምክንያት የመጀመሪያው እነሱ በ50ኛው ቀን መንፈስ ቅዱስን ስለሚቀበሉ፣ መንፈስ ቅዱስ ደግሞ ገላጭ ነው፣ አስተማሪ ነው፣ መካሪ ነው፣ አጽናኝ ነው። አያችሁ መንፈስ ቅዱስ አሁን አንዳንዶቹ በተሳሳተ መንገድ እንደሚመለከቱት አይደለም። መንፈስ ቅዱስ እንዲብሎኛል እንዲያደርጎኛል እንዲጥሎኛል ብለው እንደሚንከባለሉ እንደሚንዘባርቁ አይደለም። መንፈስ ቅዱስ እኮ አጽናኝ አስተማሪ መካሪ እኮ ነው። አያችሁ ይህን እንዲቀበሉ እነሱ ደግሞ ገና ለአገልግሎት ሊወጡ ነው። ቀጥሎ የሚጠብቃቸው ሁለት እያደረጋቸው በየክፍላቱ በየአውራቱ ሊልካቸው ነው እንዲያስተምሩ ሄዱና አሕዛብን በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርቶች አድርጓቸው ነው። ከዚህ በኋላ የሚገርማቸው ይህንን ሳይቀበሉ ሳይጸኑ ለአገልግሎት መውጣት እንደሌለባቸው ሲነግራቸው ወደኛ ይህንን ሕይወት ይህንን ቃል ስናመጣ እኛም እኮ አልጸናንም። መች ንስሐ ገባንና መች አወቅንና መች ታረቅንና መች ይቅር ተባባልንና መች ገባንና ቃሉ መች አስተዋልነውና ቃሉ መች አመለክነውና እሱን መች አገለገልነውና እሱን ቀርቶናል እኮ ምንም አላገለገልነው፣ ምንም አላመሰገንነው፣ ምንም አልጸለይነው። ብዙ ነገር ቀርቶ ለዛ ነው አትውጡ ተብለናል። ስንቆይ ብዙ መከራ ይመጣል፣ ብዙ ፈተና ሊደርስብን ይችላል። ያ ፈተና እኮ በጸሎት በትዕግስት ማለፍ ቤተክርስቲያን መልእክቷ ይሄ ነው። በተለይ በዚህ ሰዓት በዚህ ክፉ ዘመን ከቤተክርስቲያን ወጥተን የት ልንገባ ነው? የትስ ልንሸሸግ ነው? ስለዚህ ወደ ቤተ ክርስቲያን ልንጠጋ እዚሁ ጸንተን ልንቆም ያስፈልጋል። ከላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። ኢየሩሳሌም ቅድስት ሀገር በወቅቱ የነበረች ሲሆን የዛሬቷ ኢየሩሳሌም ቅድስት ቤተክርስቲያናችን ቅድስት እናታችን ናት። ያን መልእክት አሁንም ዛሬ አባቶቻችን ያነበቡልን ጊዜ ይሄ ነው። ከዚህ በላይ ያው እንደነገርኳችሁ ብዙ ዘርፈ ብዙ አገልግሎት ነበረባቸው አባቶቻችን። ከቤቱ ጀምረው ብርዱን ውርጩን ሁሉንም ነገር ችለው እዚህ ደርሷል። ያው እግዚአብሔር ብርታት ሰጥቷቸው እንጂ እንዳሁኑ ዘመን ቢሆን አንዳንድ አሁን መስሪያ ቤት ቢጥሉ አይ ደሞዝ ካስጨመርልኝ እኮ እኔ ስራውን አልሰራም ይላሉ። የአባቶች ግን ደሞዛቸው ስንት ነው ይባል? ስንት ነው ግን? የአባቶች ደሞዛቸው ስንት ነው? ከላይ ነው ደሞዙ እንጂ እውነት ለመናገር በሚያገኙት አይደለም እያገለገሉ ያሉት። አባቶቻችንም ይህንን ጠንቅቆ ያውቁታል። ደሞዛቸው ሰማያዊ ጸጋ የሚያሰጥ እንደ መልከጼዴቅ የዘላለም ክብርን ይዞ ነው የሚያገለግሉት እንጂ ይርባቸዋል፣ ይጠማቸዋል፣ ብዙ ነገር አለ። ግን እግዚአብሔር በምሕረቱ በቸርነቱ ይመግባቸዋል። እኛም እንደዚህ ነን፣ እናንተም እንዲሁ ናችሁ። ዘንድሮ አንድ ነገር ልትገዙ ብላችሁ እንዲጨምር ሲባል እንዴ ይሄ ምን ነው የሚሉ እናቶች አሉ። ምን ይደረግ ከዚህ በላይ ሰው በሰው ላይ ከፋ። ምንም እግዚአብሔር ምንም ያደረገው ነገር የለም። ሰው በሰው ላይ ከፋ። ብር ብቻ ዝምድና ቀረ፣ እምነት ቀረ፣ መተማመን ቀረ፣ መቦጫጨቅ፣ መበላላት፣ መከፋፈል አዘረኝነቱ ሰፋ በዛች ሀገር ላይ እና እግዚአብሔር አምላካችን ሀገራችን ያስብን፣ ሁላችንም ያስብን፣ እናንተንም ያስባችሁ። ራቅ ብላችሁ የወጣችሁ እንግዶቻችን እንዳላችሁ አይተናልና ከዚህ በላይ መሄዱ ለሌጡ አይደለም። አባታችን መጨረሻ ላይ ጥሩ ደግሞ በቃ ደስ የሚል እውነት ለመናገር እዚህ አንዳንድ የሚመጣው